ሲጠራት ቶሎ አቤት 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 ከጠራት ራሱ ይድ በቃ ተጨቃጨቅ እሺ አንተ ደግሞ ይደነዝ እየተባለ የሚሰደብም አለ እና የሷ ትንሽ ጠጉሯ እንደው ረዘም ስላለች አፍንጫዋም ቀጥ ያለች እንደገና ደግሞ ጣቶቿም ትንሽ ከተስተካከለች በቃ ደስ ብሎ እሱ የበታቸው ነው እየተኮረኮመ የጫማ ሌባ ይመስል ይኖራል ማለት ነው መሆን የለበትም በመጀመሪያ ስታገባ በትምህርትም በእውቀትም በማንኛውም በውበትም የሚመጥንህን ማግባት ነው ካንተ በላይ የሆነች የምትንጠራራ ተንጠራረች ምርቴ በጠስ ብላ የምትዘል ሴት ጋር አንተ ከበታችሁ ነህ ማን ነው አለክ አንተ የአምስተኛ ክፍል ተማሪ ከሆንክ እሷ ደግሞ ነርስ ዶክተር ፕሮፌሰር ከሆነች ምን አንጠራራህ አንተ እሷ የምታወራው እንግሊዘኛ ነው ጉድ ሞርኒንግ ትላለች አንተ እንደምን አደርሽ ዘይነባ በትላት አይሆንም እሷ ወደ ስራ ፊልዷ ስትሄድ በየሆስፒታሉ በየተለያዩ አካባቢ አይ ዘዙ ሃይ ሃው አር ዩ ይላታል አንተ ተሷ ሰማህ ብለህ ሃው አር ዩ ልትል ትችላለህ እየጎተትክ ማለት ነው እሷ ደግሞ ፊደሎች ዋጣ አርጋ ሃይ ሃው አር ዩ ትላለች አጣቀውም አንተ ራሱ እንደው ዝም ብለህ በንዴት እንዲሁ ምን ብላ ይሆን ይያልክ ማበድ እንጂ ትርጉም የለውም ስለዚህ ሰው ከሱ ጋር እኩል የሚሄደውን ሰው ነው ማግባት የሚችለው በትምህርትም ሊሆን ይችላል በውበትም ሊሆን ይችላል አንተ ድፉንፉን ያልክ ነገር ነህ ለምሳሌ መልክ የለ እንደገና ቦርጭ ደግሞ ዝም ብሎ አቦዳ መሬት ላይ የበቀለ ዱባይ መስል ቦርጭ አንዳቻክሎ ወጥርጥር ብላት እምንወር ከሆነ ገንዘብ እንኳን ካለ ለገንዘብ ውሃ ታመጡ እንደ ጀማዛሪ ይሄ አላለ ገንዘብ እንኳን ካለ ለገንዘብ ብላል ኖር ትችላለህ ሲል ችግር የለባት ብር ይኑርህ እንጂ አይንህ ጥርስክ ኧረ ምን አሻትና ይዋ ግንሳ ብር ከለለክ እንዱ ዝም ብለህ ኩርችፍችፍ ያልክ ከሆንክ ያንን የኛን ጥቁሩ ነው ይፈን አንድ ጥቁሩ ይፈን ነበረን መጋል የሚባል እሱንም መመስል ከሆነ ጉቶ ነገር ከሆንክ ምን ብላ ተቀምጣለች እንደገና ሌላው ሰው ደግሞ ምን ያታል ወይ ስዊት ይላታል ማር የመሰልሽ እንደው አንቺ ምን የመሰልሽ ቆንጆ እንደው ቆንጆሽ ቢትፉል እንዴት ነው ከዚህ ጋር የምንኖረው ከጉቶ ጋር ሲላት አንተ ጋር የምንኖረው ዝም ብሎ ሀብቱ ገንዘብህ እንደው ብርህን ለማባከን እንጂ ወዴት ለሐለ ለምሰል ማለት ነው እና ዝም ብለህ ጊዜህን ያባከንክ ነው ተከብረህ አንኖርም ያ እሷም ቤት ወጣች በእንግሊዘኛ ናገሯት ወይ ደግሞ አሁን ፈረንሳይኛም ሁላ መጥቷል አጣቁትምና ነው እንጂ ከትሮ ቫንቱራ ዜጎት 19 ሴኮንድ ሸንክ ቫንጆር ይባላል ጧጧት የሆነ ጊዜ ሰቫቪያን ይባላል አንተ ሁላ ያትችላል ከአራተኛ ክፍል ካቆም ካልተማርክ አንተ ሽሮ እንዳይወድ ብለህ በጧት በማታ ተፍተፍ ትላለህ እሷ ደግሞ በፈረንሳይኛ በአዲስ ቋንቋ ምናምን ካወራች ጧት ጀምረ መኪናም ካለክ አንተ እንደ ቤት ሹፌር እሷ እንደ ሹገር ማሚ ያሽከረከረችክ በእንግሊዘኛ በፈረንሳይኛ አጎንህ ስታወራ ምንም ነገር ሰላም አይሰማህም ምንም ሰላም አይሰማህም ምን እያለች ይሆን ሰደበችኝ እንዴ አንዳንዱ እኮ መኪና ሲነዳ ወይ እንደዚህ ቦርሳዋን እንደዚህ መነጽሯን ስትዋጣ ወይ በጇ ወጋ ታረገችው ወጋሁት ብላ እሷ የተማረች ስለሆነ ወይ ማይ ሎቭ ሶሪ ካለችው እኮ በእንግሊዘኛ ወደዛ ፈቀቅ በል ይሄ ሱሪያም ያለችው ይመስለዋል ማለት ነው ሶሪ የሚለው ሱሪያም ያደርገዋል እሱ የሚያውቀው ይችኑ ነው ከዛ በኋላ ጠብ ይመጣል ማለት ነው እንደገና በሄደችበት በወጣችበት ምን ይፍቃኝ ምን አለችኝ መከራ ነው ማናናገራት ጀዋላም መጎርጎር ጀዋላ ሞባይሏን መክፈታችን በፌስ አፕ ነው የሚዘጋው አባቴ አንተ የምትጠብቀው ኪቦርድ ላይ አንድ ሁለት አንተ እንደምትዘጋው ስልክህን 5 6 7 መስሎሃል አሁን ይሄ አፕል አይፎን ስልክ በፌስ አፕ በባይና ሻራ ብቻ ነው የሚከፍተው
በትከፍተውስ በምን ቋንቋ ልታነበው? ማን ምን አላት? ከማን ጋር ተጻጻፈች? እንዲሁ ዝም ብለህ እሷኑ ስታስብ ደህና ሶላት የለክ፣ ደህና ዒባዳ ይኖርክ፣ እንደው እንደተጨነቅክ ትኖራለህ። ስለዚህ ጧት ጠፋ ያጠፍጣፋ እንዳይሆንብህ መጀመሪያ ላይ የትዳር አጋርህን ጠንቅቀህ መምረጥ መቻል አለብህ። በአቅምክ 5ኛ ክፍል ከሆነ እንተ የተማርከው ምንም ያልተማረች እንደው በጽፍላት እንኳን ማታነብ መሆን አለባት ይሻልሃል። እሷ ከሆነች የኔ ቆንጆ ስትላት ምንድነው ያልከው ምንድነው የጣፍከው እያለች ይቹ ትሻልሃለች። ሰው ጋር እየተደነቋቆርክ እንጂ ዝም ብለህ ይደውልልህ አንዱ ዶክተር አግብቶ እሱ ምንም አያውቅም። እስኪ ተማርና እንደው ስራ እንኳን ነው ብዙ ነገር አለብኝ ብዙ ምሰራው ሰርች ማደርገዋለኝ ኮምፒውተር ከፍተህ ኤክሴል የሆነ ነገር አድርግልኝ። እሱ ኤክሴል ካንኪሴል ከየት ያመጣዋል? ምን እውቀት ምን የለ። ስለዚህ ምን ማድረግ አለብህ? የህይወት አጋርህን ምረጥ። ዝም ብለህ አትንጠላጠል። ሴት ስለሆነች ብቻ አንዳንዷ ደግሞ እንደዛውም ሆኖ ጥሩ ሴት አለች እኮ ተምራ ምንም ችግር የለውም ብላ ታገባሃለች። መጨረሻ ላይ ግን ሲሰለቻት ምን አንተ ኖርክም ሄድክም ኖርክም መኖርህም ያው ነው መሄድህም ያው ነው ትላለች። አንተ ደግሞ ተናደክ ያለ። ስለዚህ ምንድነው የሚሆነው? ሴቱም ወንዱም ሆነ ከእርሱ ጋር የሚሄደውም በዱንያም በዲንም መምረጥ መቻል አለበት። መግባባት የሚችለውን ተነጋግሮ መተማመን የሚችለውን ችግሩን መፍታት የሚችለው ሰው ጋር የገጠሩ ከገጠሩ ጋር የከተሜው ከከተሜው ጋር ነው ሊጣመር የሚገባው። ከአንተ በላይ ከሆነች በእንግሊዘኛ የምታወራ ፈረንሰኛ፣ ቻይነኛ ያሆቹ ምን የምትል ከሆነ አንተ ዋጋ የለህም። ተነስ ስገጅ እንኳን ብትል ዝም በል ትልሃለች። ምን ታመጣለህ? አላህ ሱብሓነሁ ወተዓላ ግን ከበታችህ አድርገህ እኩል አድርገህ በድራት ማለት አይደለም። الرجال قوامون على النساء ሲል ምን ጊዜም እንደው ለሁሉ ነገሩ ግርማ ሞገስ ያለው ወንድ ልጅ በለጥ ሲል ነው። በሀብቱም በለጥ ሲል በቁመቱም በለጥ ሲል ሴትም ልጅ የምትደሰተው እንደዛ ሲሆን አንተ በቃ እንዲሁ በለጥ ነገር ስትል ነው። ስፖርትህንም ሰራ፣ ጡንቻህም ጠንከር፣ ጣቶችህም ጠንከር። ዝም ብለህ እንደው በአንድ ጣት ብቻ ገፍተር አድርገህ መጣል የምትችል መሆን መቻል አለብህ እንጂ ዝም ብለህ አንተም ለስላሳ እሷም ለስላሳ ከሆነ ሁለት የሴት ገላ አንድ ቤት መከባበር የሚባል የለም። ዝም ብለህ ትናቃለህ። ህይወቱም ህይወት አይሆንም። ስታዝ ቢስሚላህ ስትናገር የምትፈራ ስታፈቅር የምትወደድ መሆን መቻል አለበት። እንደዛ አይነት ከሆነ እቤት ውስጥ ዋጋ ካለ ካንተ ቂማ ያለክ ወንድ ከሆንክ አዝህም ትሰማለክ። ከዛ በኋላ ቤተሰቦችህን ማስተማር፣ ሚስትህን ማስተማር። አንዳንዱ የተረገመ ሰው እቤት ላይ ውጭ ላይ ሸኽ ነው። እቤት ግን ሚስቱ ፋቲሃን እንኳን አታውቅም። ኢያከ ነዕቡዱ በይ ስትባል እያከባበዱ ትባላለች። እሱ ሼክ ዶክተር ፕሮፌሰር። ይሄ ምንድነው? ሐላፍትናውን ዘንግቷል።